አረብ ያሉ እህቶቻችን አንዱ የሚሰረቁት በማህበራዊ ሚዲያ ነው። ከዚህ በኋላ እንዲሆንሻል ይላል። እዚህ ሆነ እሷ ደግሞ እውነት መስሏት የሚልከውን የሚጽፈውን ታያለች፣ ትልክለታለች። ስትመጣ ባዶ ሆኖ ይቆያታል። ብዙ ሰዎች ታንቄ ልሙት፣ ከገደል ወድቄ፣ ከባህር ጠልቄ፣ ከፎቅ ተወርውሬ ልሙት የሚሉት በዚህ ምክንያት ነው። ይካካዳሉ። አላውቅም ይባባላሉ። በጣም ብዙ ዘራፊ ያለ ሃከር የሚባለውን ታውቃላችሁ። በብዙ ሂደቶች ውስጥ እዚህ የሚሰራበት ነው። በቴክኖሎጂ መበልጸግ ይጠይቀናል፣ ማደግ ይጠይቀናል። በተለያየ ሂደቶች ውስጥ ያንን ማስፋት ማጽናት ይጠይቀናል። ግን ምን ሆነን ኦርቶዶክሳዊ ተልእኮን ሳንዘነጋ፣ ይህን ተልእኮ ከዘነጋን ራሳችን የቤተክርስቲያን ጠላት እንሆናለን። ከቻል ቤተክርስቲያን እናጸናለን፣ ካልቻል እንኳን ድንጋይ ከመወርወር እንድናለን። ልበሉ፣ ከቻል ባለቤት እንሆናለን። እኔ ለእግዚአብሔር የምለምነውን ሐሳቤ ልንገራችሁ። በአቤቱ ፈቃድ ከሆነ ለቤተ ክርስቲያን የመፍትሄ ሰው አድርገኝ፣ ካልከሆነ እንኳ እባክህን ችግር ከመሆን አድነኝ ነው ምለው። ከቻል መፍትሄ እንሆን፣ ካልሆነ እንኳ ችግር አንሆን። ራሳችን ችግር አንሆን። ሁሌ ንገሩኝ አንበል። አዎ ታውቃላችሁ፣ ካበላሸ ነው እንዴት ባል እና ሚስት፣ ባል በሚስቱ መካከል ላይ ሌላ ሴት ይጀነጅናል በማህበራዊ ሚዲያ፣ ሴትም በባሏ መካከል ይሆናል። ስለዚህ አንዱ ለአንዱ ሞባይላቸውን አያሳዩም እኮ ታውቃላችሁ። እንደ ትልቅ ቦርደር ነው የሚጠብቁት እንዳይታይ። በዚህ ደረጃ ያሉበት ምክንያት ለምንድን ነው? ውሸት ነው የሚኖሩት። እነዚህ አክሲዮን ወይ ፒኤልሲ ናቸው እንጂ አንድ አካል አይደሉም። የብዙ እንቅፋቶች ሊሆንብን ይችላል። ከቀደስነው ግን በጣም ብዙ የምናስተላልፍበት ይሆናል። ስለዚህ ክርስትና ማደግ ይጠይቀዋል። በዚህ በመንፈስ ዓለም የበለጠ መንፈሱ ነው መቀደስ አለበት። ያንን ደግሞ ማን ያደርገዋል? አንቺ ተልእኮ ፈጻሚ መሆን፣ ሁሌ መድፊያ ከመሆን፣ ሁሌ ጊዜ አጀንዳ ሰጭ መሆን፣ ሁሌ አልቃሻ ከመሆን በዚያ ውስጥ ተጽዕኖ መፍጠር። አይታቸዋል። ዓለም ወደ አንድ ማዕከል እየመጣ ነው። አንድ የእውቀት ማዕከል ነው ያለው። ሴንተሩ ኢንተርናሽናል የሆነ ዓለም አቀፍ የሆነ ማዕከል አለው። ቴክኖሎጂ የሚቀዳው ከአንድ ማዕከል ነው። ዜና የሚቀዳው ከአንድ ማዕከል ነው። ማንነት የሚቀዳው ከአንድ ማዕከል ነው። ፖለቲካ የሚቀዳው ከአንድ ማዕከል ነው። ጥናት የሚቀዳው ከአንድ ማዕከል ነው። ዓለም አቀፍ የሪሰርች ሴንተሩ አንድ ማዕከል ነው። የአውታር ሴንተሩ አንድ ማዕከል ነው። ያ ማዕከል ደግሞ አጥፊ ማዕከል ነው። ምዕራባዊ ተጽዕኖ ፈጣሪ ማዕከል ነው። ዓለም የምትዘግበው እንዳለ ሲኤንኤን፣ እንዳለ ዘጋርዲያን፣ እንዳለ ቢቢሲ ምናምን እያለች ነው። እንዳለ ኦርቶዶክስ የሚባልበት አውታር ያስፈልጋል። እንዳለች ኦርቶዶክስ ያስፈልጋል። በዚያ ልህቀት ነው ማሰብ ያለብን። ከፍ ብለን አስባችሁታል? ፀሐይ ለዓለም ሁሉ የምታበራው ከፍ ብላ ስለተሰቀለች ነው። ዝቅ ብትል ከድንጋይ እንዳንዱ ትሆናለች። ኦርቶዶክስ ከፍ ብላ ከተሰቀለች ለዓለም ብርሃን፣ እውቀት፣ ፀሐይ መሆን ትችላለች። ዝቅ ካለች ግን እንዲሁ ያላትን እውነት፣ እውቀት፣ ጥበብ፣ ትምህርት ሳታስተላልፍ ትቀራለች። ከጓሮ ያላለፈች ትሆናለች። ከፍ አድርገን ቤተክርስቲያን እንስቀላት። እኛ ሰው ስንሆን ቤተክርስቲያን ከፍ እያለች ነው። እኛ ስንደክም ግን ቤተክርስቲያን እየደከመች ነው። በዚህ ልክ አስበን እንዘጋጅ ነው በሚዲያ ያለኝ ሐሳብ ነው።